በሃይማኖት ማስገደድ የለም። ሱራ አልበቀራ አያ 256። በሃይማኖት ማስገደድ የለም። ቅኑ መንገድ ከጠማማው በእርግጥ ተገለጠ። በጣዖትም የሚክድና በአላህ የሚያምን ሰው ለእርሷ መበጠስ የሌላትን ጠንካራ ዘለበት በእርግጥ ጨበጠ። አላህም ሰሚ አዋቂ ነው ይላል። ይህች አያ ነፃነትን የያዘች ስትሆን የማያምኑት በግድ ሳይሆን መርምረውና አጥንተው መስለም እንዳለባቸው የምትገልጽ ናት። የማያምን ወይም ካፊር በሁለት ይከፈላል። እስልምናን ተቀብለው የማያውቁ ካፊሮችና ከእስልምና ክደው የወጡ ሙርተዶች። ስለዚህ በቁርአኑ መሰረት አንድ ሙስሊም መልካሙን ከጠማማው መርምሮ ሃይማኖቱን ቢቀይር መብቱ ይሆናል ማለት ነው። ይህ ማለት ደግሞ እምነቱን የቀየረ ሙስሊም የነበረን ሰው መግደል ሌሎች በእስልምና ውስጥ ሆነው የእስልምናን ትክክለኛ ሃይማኖት አለመሆን ላረጋገጡ ሰዎች እምነታቸውን እንዳይቀይሩ ስለሚያደርግ በሃይማኖት ማስገደድ ይሆናል። በዚህ ከተስማማን ጥያቄው ነብዩ ራሱ የተቀበለውን ይህን የቁርአን አያ ያምንበታል ወይስ አያምንበትም የሚለው ነው። አያምንበትም ከተባለ ነብዩ የማይቀበለው የአላህ ትእዛዝ አለ ያላችሁ ነው። ይህ ደግሞ የነብዩ ለአምላኩ ያለውን ተገዥነት ጥያቄ ውስጥ ይከታል። ያምንበታል ከተባለ ደግሞ ነብዩ እንዲህ ያለ ትእዛዝ አያስተላልፍም ነበር። አናሳይ 4950 ኢብን አባስ እንዳለው ነብዩ እንዲህ አለ፣ ማንኛውም እምነቱን የሚቀየር ሰው ቢኖር ግደሉት። የነብዩ አቋም የቱ ነው? መልሱልን።